አተምሩና አውሪኮ ወይኔ ታይቺ ወረዛ ይጅልኝ እሺ ጃኔ ልቀመጥ ሽና ቁጭዋል ወይኔ ምን ልጅ የወንድ ነገር ነው አልገባሽም አንቺ አንቺ እንደጠዩ ገባኝ አይልክም እኮ እሺ እዚህ ወንድ ነው ቢያንስ እግሬን ልጥራውና የሆነ ነገር እሺ ሆስፒታል እንሂድ ሆስፒታል እንሂድ አልገባሽም አንቺ ሴት ስለሆንሽ ነው ጽጌ ወይኔ ያማል አንቺ እንደጠዩ ምን ነው የሚያስቅሽ? እኔ እንደዚህ የታሜ እየተንቆራጠጥኩ ነው የምትስቂው? ሰላም ውድ ቤተሰብ እንዴት አላችሁልኝ? እኔ ያለሁላችሁ ፈጣሪ የተመሰገነ ይሁን። ሰሞኑን ትንሽ ተጠፋፍተናል። ያው በዓልም ምናምን ስለሆነ ትንሽ ያው የሰዓት አለመመቻቸት ነው እንጂ እኛ እናንተን ከማዝናናት ወደ ኋላ ብለን እንደማናቅ ታውቃላችሁ። ጊዜ ምናምን አጣበንም ቢሆን እንመጣለን፣ ግድ ነው እሱ እና ይቅር በሉን፣ በእውነቱ ይቅር በሉን። እኛ እናከብራለን። ብቻ ለማንኛውም ከዚህ በኋላ ላለመጥፋት እንሞክራለን። ተከታታይ ነው ቪዲዮ የምንሰራላችሁ እናንተን ዘና ለማድረግ የሚከፈለው መስዋዕት ሁሉ ከፍለን እንመጣለን። ያው የበዓል ግርግሩ ምናምን ያው አይሞላላችሁም ሰው ስትሆኑ አንዳንዴና ያ ችግር ነው የያዘን እንጂ እንመጣለን። የባለፈውን ቪዲዮ ወዳችሁ ታላችኋለሁ። ይመቻችሁ፣ እንድትወዱት ነው የምንፈልገው። እኔም እናንተ ፈታ እንድትሉ ነው የምንፈልገው። እኛም ብቻ ለምን በአንድ ብቻ ያልፋል? አሁን ሳስበው አስቡት፣ 2 ወይ 3 ፕራንክ ተደርጌያለሁ። እኔ ምስኪን ወንድማችሁ 3 ነው ፕራንክ የተደረግኩት። አስቡት እና አዝኛለሁ፣ ደብሮኛል። ኦኬ አላዘንኩም። እናንተ ግን ዘና ብላችሁበታል። ሰው በቃ ችግር የለውም፣ እኔ እሆንላችኋለሁ። ብቻ ብድሩን የማይመልስ ወንድ ልጅ አይወለድ ምናምን የሚባል ነገር አለ። እሱ ሪል ነው። በቃ ባለፈ በአስጨናቂ ፕራንክ የምር ሳልነግራችሁ ያን ቪዲዮ ማለት ነው በስንት መከራ እንደጫንኩት እኔ ነኝ የማውቀው። ስቂት አልጎኝ በቃ አልፈቅድ ብሎኝ በስንት መከራ ነው የጫንኩላችሁ። ብቻ ብዙዎቹ ጋር ደርሷል ብዬ አስባለሁ። እንደወደዳችሁት ማይቻለሁ ኮሜንት ላይ። ከዚህ በኋላ እናንተን ፈታ ለማድረግ ምናምን ቆርጠና የተነሳ ነው። ገብቷችኋል አይደል? በቃ ግዴታ ነው እናንተን ዘና ማድረግ የኛ ግዴታ ነው አይደል? እሱን እኮ ነው የምላችሁ። ብቻ 1 2 3 ተደረገ። እኔ በአንድ መፋታት ይችል ልጅ ፌር አይደለም። ያው ትላንትና ያላረኳት በዓል ነው። እስቲ ይችል ልጅ እስኪ ዘና ብላ ቀኗን ተዋል በሚለው ነው እንጂ አረሳላትም። በታምር ነው ማረሳላት። እንደዛ አሰቃይታኝ ዱቄት በዱቄት አድርጋኝ አይታችኋል። ደግሞ ያን ቀን የሆነ ቀን ጥቁር ልብስ ለብሳ ምናምን አሳሬን ነው ያበላች። እቺ እንትኗ ፕራንክ ምናምን ቀላል ነች። ቀላል ፕራንክ ነው የተደረገችው። እንደውም መች ተነካና ዛሬ በጣም አታስጨንቃት ራሷን ስታ ቢሆንስ ምናምን ስትሉኝ ነበረ። እሺ እንደዛ አይነት ነገር አላረጋትም። ግን የዛሬው አይ ቲንክ ይከባድ ይሁን አይሁን አላውቅም። ዝም ብሎ አእምሮዬ ላይ ቁጭ ብዬ ደግሞ ሪል ነው ይፈጠራል። ይኸውላችሁ ብዙ ወንዶች ላይ ታውቁታላችሁ ስሜቱን። ይኸውላችሁ በጣም ብዙ ሰው እንደዛ አይነት አጋጥሞት ያውቃል። እንደዛ አይነት አክሲደንት አጋጥሞት ያውቃል። በቃ ግዴታ ነው። ሳታስቡት የሚፈጠር ነገር አለ። ሴቶች ትረዱኝ አትረዱኝ አላውቅም። ወይ ወንድሞቻችሁ ወይ ባላችሁ ተይዞ የሚያካል ሆነ በስተቀር ወንዶች ናቸው ይሄንን ነገር የምታውቁት። ትረዱኛላችሁ። ሰው ቁጭ ብዬ እያሰብኩ በበዓል አይደለም በበዓል ተንኮል አላሰብኩም። ትናንትና ዝም ብዬ ያው በዓል ስናከብር ነው ያለው። ከዛ በኋላ ማታ ተኝቼ እስኪ ጸጌን በምን ላስጨንቃት ምናምን ብዬ አሰብኩ። ያስጨንቃት አላውቅም። ከዛ ዝም ብዬ ሳስበው ይሄ ሪል ነገር ነው። በቃ ሪል የሚመስል ደግሞ ይኸውላችሁ ብዙ ጊዜ ሪል የሚመስል ነገር ሰውን ፕራንክ ማድረግ ትችላላችሁ። በዛ ገባችሁ? የሆነ የተፈጠረ ነገር እንደሚፈጠር የሚታወቅ ነገር ተጠቅማችሁ ሰውን ስታስደነግጡ ሪል ፕራንክ ይሆንላችኋል። ሶ ዛሬ ያው እንደምታዩት እና ኤፊ ቤት ነው ያለሁት። ኦሬዲ ቤት ይሆናል መሰለኝ። ያው በዚህ አጋጣሚ ኤፊ እና ህያብም
ግጭት ይፈጠራል ብለን ስንፈራ ነበረ። እግዚአብሔር ይመስገን ወደ ነበሩበት ተመልሰው እዩም ወደዚህ መጣ። ያውን ጸጉር ቤት ምናምን ብላ ወጣ ነው እንጂ ቤት ነበረች። አሁንም ብቻ ያለፉት እነዛ የሚያስጠሉ ቀናቶች አልፈዋል። እግዚአብሔር ይመስገን ጸደይ ነው። በቃ ልክ እንደዚህ ሳቅ ደስታ ምናምን ሲሞላ ቤት ውስጥ ደስ ይላል። ዛሬ ቤት ሁላ ቀለል ብሏል። ገባችሁ? ንጽህናው ተጠብቋል ምናምን። ያን ቀን ታስታውሳለች። ዝርክርክ ያለ ቤት ነበረ። ያው ሴት ልጅ ድምቀት ነች እንደሚባለው እዩ መጣ ምናምን አስተካክለዋለች። ዛሬ እዚህ ቤት የመጣሁበት ምክንያት እዚህ ቤት ውስጥ ቪዲዮ የሰራላችሁ ምክንያት አንደኛ እኔ ቤት ውስጥ ጽጌ መጥራት ልክ አይደለም አይ ቲንክ ልክ አይደለም ብዬ ነው የማስበው። አንድ ሴት ልጅ የወንደላጤ ልጅ ቤት ውስጥ መግባት የለባትም። ገብታችኋል አይደል? የኔ አቋም ነው እሱ። ያው መግባት ግዴታ ሲሆን ነው እንጂ ልክ አይደለም። ይሄ የእህቷ ቤት ነው፣ የወንድሟ ቤት ነው። የኤፍሬም ቤት ስለሆነ የኔም የእህቴና የወንድሜ ቤት ነው። ኖርማል ነገር ነው እና እዚህ ነይ ብላት ትመጣለች። ቀላል ነገር ነው። ፕራንክ ለማድረግም ይመቻል። እሷን ገብታችኋል። አሁን ህዩ እንደወጣችልኝ ዝም ብዬ ሳስበው ልጅ በቃ ከበድ ያለ ፕራንክ ይሁን አይሁን አላውቅም። ብቻ ቪዲዮ እንስራ ነይ ቤት ነይ ፊጋ ነኝ እና እዩ ጋር ነኝ ነይ ቤት ብያት መጣለች። ያው ከቤቷ ወጣለች። እንደወጣች ነግራኛለች። መጣለች ነው የሚባለው። መንገድ ላይ ነች። ቆይታብኛለች ግን ሰዓት እየሄደ ነው። እቺ ልጅ የምታረፍደው ነገር አላት። ወይኔ ረስቼው ሳልነግራችሁ እግዚአብሔርን ይኸውላችሁ የምታረፍደው ነገር አላት። 5 ሰዓት ከቀጠራችኋት የምትመጣው 7 ሰዓት ነው። እኔ ሴቶች ለምንድን ነው እንደዚህ አይነት ነገር ላይ በጣም ብዙ ጊዜ ትታማላችሁ? ይኸውላችሁ ቀጠሮ ምናምን ስታስይዙ እናንተ አሁን 8 ሰዓት ቀጠሮ ከሆነ እናንተ ማስያዝ ያለበት 4 ሰዓት 5 ሰዓት ነው። ያው ሜካፕ አለ። ለነገሩ ልጅቷ ሜካፕ አያስፈልጋትም። ቆንጆዬ ናት። ነቻ ቆያለ ብዬ ነው እኔ ታዲያ ቪዲዮ አይተሽ ደግሞ ራስሽን እንዳኮፍሽ አመዳም ነሽ። ምንም አታምሪም። በቃ እንደውም እሺ እንደዛ ነው የሚባለው። ብቻ ለምን ሰዓት እንደምትፈጅ አላውቅም። ሂውማን አታፍሪች ልጅ ጸጉሯ ፒስ ነው። ሜካፕ አያስፈልጋት። ለምን ሰዓት እንደምትጨርስ አላውቅም። ወይ ደግሞ በተፈጥሮ የተሰጣችሁ ነገር ከሆነ ንገሩኝ። ሁሌ ኤስ ቤት ውስጥ ነው ችግር የለውም። ቁጭ ብዬ መጠበቅ አይከብደኝም። ረስቼው የኔ ነገር እኮ እንደው እንኳን አደረሳችሁ ቢያልፍም ያው አድርሷችሁ ነው ያለፈው። እንኳን አድርሷችሁ አለፈ። እንኳን አደረሳችሁ ለገና በዓል እንኳን አደረሳችሁ ብያለሁ። እኔ እንዳትቀየሙኝ፣ እኔ እወዳችኋለሁ። እንኳን አደረሳችሁ ብያለሁ። ያው ባልነግራችሁም በውስጤ እንኳን አደረሳችሁ ምናምን እያልኩ ነው። እሺ እንዳታኮርፉ። ብቻ ካሜራችንን እንደብቃለን። ካሜራማን ከትንሽ ደቂቃ በኋላ አታስፈልግም። እሺ ካሜራ እንደብቃለን። እዚህ ቁጭ እንላለን። ፕራንኩን ልንገራችሁ ይብራባችሁ። ከእሷ ጋር አንድ ላይ ታዩታላችሁ። ያው ዘና እንድትሉበት ቀድሜ መንገር ጥሩ አይደለም። እናንተን ደግሞ ሰርፕራይዝ ማድረግ ደስ ይለኛል። አንዳንዴ ደስ ይላል። በቃ ሰውን ሰርፕራይዝ ማድረግ ደከመኝ የኔ እናት። ብቻ ብዙ አላውራባችሁ። ካሜራችንን እንደብቅ። ከዛ በኋላ ጽጌ የተቀመረላትን ቀመር ታዩታላችሁ አንድ ላይ። ካሜራማን አንተ ትወጣልኛለህ። ያው አንተን ካየች ልጅቷ ፕራንክ የምትደረግ ጉድ አይደለች። እንደምታዩት ናቸው። ትጠራጠራለች። ሁላችሁ ትጠራጠራለች። ይሁን ነገር ያለ ይመስላታል ምናምን። ያን ቀንም ከኮምፒውተር ጋር የሰራናት ፕራንክ ታየዋለች ብዬ ነበር። ካሜራውን አስደንጋጭ ነገር እዚህ ጋር ሰው ወድቆ ምናምን ስታይ አልመጣላትም። በቃ ድንጋጤ ውስጥ ስላለች ካሜራ ማየት ምናምን የለም። ብቻ ካሜራችን እዛ ውስጥ እንጠብቃለን። አይ ቲንክ በዛ ጋር ለምደዋለች። ገባችሁ? እዚህ ውስጥ የሆነች ደበቅ ያለች ቦታ አለች። እዛ ውስጥ እናስገባታለን። ያው ይታያቸው አላውቅም። ቼክ እናደርጋለን። ብቻ እዚህ ጋር ቁጭ ብለን እንጠብቃት። ካሜራማን አንተ ትወጣልኛለህ። እሺ ቆይ እታያለሁ ብዬ አስባለሁ። ይኸውላችሁ በስንት ነገር እንደቀረሱ የማለው ቤተሰብ እታያለሁ። እሺ ከታየው ይቻላል። አሁን ደቅ እንላለን። የማደርገውን ነገር ዝም ብላችሁ ተከታተሉ። እናንተ ዝም
ብላችሁ እየሳቃችሁ ቁጭ ብላችሁ ተመልከቱ። እሺ እዚህ ላይ እንጠብቃት ትምጣ። እሺ ረሳው ውስጥ ግቡ ኧረ የበዓል ምግብ ሰው ዝም ብሎ ነው የሚወፍረው። ወፈርኩኝ። ስራ ራስፍታኛ ሰው በልቶ ይወፍራል። ነጭሽ የለችም። የት ሄደች? ፀጉር ቤት አለችኝ። ጥፍሬ ተነቀለ ምናምን ምን ብቻ ነገር ባትሰራስ አሁን እኔ ስቃየላት መጣሁ። የሴቶች ጉዳይ ማለት ለገና ስጦታ ሰጠኋት ነበርና ገዛሁላት ሂጂ። አይ ታውለስ ማን በኋላ ስትመጣ እዚህ ጋር አርጊላት እኔ እኮ በዛን እንድላረግኝ ነው በይ ማለት ነው ገዝቻለሁ። እኔ ይኸውልሽ አሁን እቺ ልጅ ለምን ቆየች ብዬ እያሰብኩኝ በቃ ሂውማኔር እሺ አታስተካክም። እቺ ልጅ አሁን ፀጉር ማን አቅም የለኝም፣ ችጋራም ነኝ። ይሄ ግምት በስንት እንደተገዛሁት 50,000 ሀብታሚ 50,000 ቢኖረኝ ለምን በታክሲ እመጣለሁ? ስታስበው የቆየሁበት ታክሲ ነው። ይሄ ምንድን ነው? ምን ነው? በቃ የሆነ ነገር አይቼ ነው። በቃሽ ያምራል። ዝም ሲጀመር መላጣም ብትሆኚ ታምሪያለሽ። ለምን አትነጭም? እንዳትሰ እሺ ፍሬም ሴት ሄደ ብቻ እንደለው ቪዲዮ እንሰራ ብዬሽ እኮ ነው የጠበኩሽ እንጂ እኔም ከእነሱ ጋር አይደለም። ቆይ ቪዲዮ ከመስራታችን በፊት እንዳሰብኩ ነገር እየወጣሁኝ ዝም ብዬ ታክሲ ውስጥ አስብኩኝና ለምን ለህያ እንትን አናረጋትም ስል በቃ በአለም ዚህ ስለነበርኩኝ በቃ መቀሌ አድግራት መሄድ አለብኝ። ሂጂ ነው ዝም በላታ ከዛ ማለት ነው ዝም ብላ አስቀደምጥኝ ነገር ከዛ ማለት ነው በቃ ማዘር ጣርታኛለች እና ለምን እንዲሄድ በቃ ሲጀምር ትምህርቴን ላቋርጥ ምናምን ብዬ ፕራክላንክ ከዛ ሳለው እንዴት አረ ከፈለግሽ ሂጂ እኔ አትጨቅጭኝ አውቄ ነው አትልሽም። እኔ በወንክ እንደዛ ነው ልጅ አዳ ሂጂ እንደፈለግሽ ሂጂ ምናምን አትለኝም። አውቃታለሁ ለምንድን ነው የምትሄጂው ምናምን ትቆጣኛለች ስትመጣ ስትመጣ ፀጉር ቤት ከዛ በኋላ ከዚህ ቤት ስታባረርሽ ፕራንክ መሆኑን ከዚህ ቤት ስታባረርሽ እኔ ብቻ የለሁበትም። የእኔ እናት ቁጭ አትይም። እሺ እስኪ ተወኝ። አይን ሳይሆን በጣም እየተቁላላችሁ ነው። እሺ ነው ተገዛ ሂማን ተገዛ አይደለም 3000 እሺ እንዴት ነው እንደዚህ ረጅም ነው? 3500 ብር ነው የገዛሁት። እውነት እናወራ እሱ በዓል ስለሆነ ነው። በዓል ለበዓል ኦኬ ለካ በዓል ነበረ። ይኸውልሽ አንደኛ ጊፍት አልሰጠሽኝም ይሆናል ዝም ብዬ ነው። ወንድ ነው ሴት ነው ጊፍት የሚሰጠው? ወንድ ነው። ሁለቱም ይሰጣል። እባክሽ አታስመስይ። አይ ይሰጣል። በርግጥ ግን ወንድ ይሰጣል ብዬ ነው የማስበው። ከዛ ደግሞ ቤቴን ጠርቻችሁ ጓደኛዬ ቤት ነው ተብላችሁ ተንቀባረራችሁ። አይ እኔ እንኳን እንትን ብዬ ነው። እሺ ነኝ እንጣው እሺ ይሄን እንጠብቃትና እዚህ ኦኬ ቪዲዮ እስከመስከ እሺ ደውልላት ወይ ልደውልላት። ጊፍት ልሰጥሽ ነው ያሰብኩት። ጊፍቱን ግን ምን እንደሆነ አልነግርሽም። ማረኝ ቪዲዮ ላይ ነው አሳይሽ። እሺ ና ተለበለቀ እንዴት ጊፍት ያለሽ እንትን ይሁን። እሺ ደውልላት እስኪ ይጋ ወይ እኔ ልደውልላት። እሺ አይሰራም ስልኩ አይሰራም። እኔ ደግሞ ማለት ነው ቤት ነይ የምትለኝ ነገር ቤት ሳት አራም ተሳነ ነው ቀጣዩ ወጣችሁ እና ፀጉር ቤት ነይ ወደ ፀጉር ቤት ከዛ እዚህ ቁጭ በለ በቃ። እሺ አሁን ፀጉሯ ምን ልታረገው ነው? ትላንትና ከትላንት የባለ ቀን አይደለም ተሰራው
ይኸውልሽ አሁን ፀጉር ቤት ተብሎ ሲኬድ አሁን አንቺ ለፀጉር ብቻ አይደለም ፀጉር ቤት የምትሄጂ ይወራል ምናምን አው ቁጭ ብላችሁ ምናምን ሰው የእናታችን ቤት ነው እንዴ? ለምንድን ነው እዛ ፀጉር ቤት ሄደን ቁጭ ብላ አይደለ? የሴቶች ጀማ ይኸውልሽ የሴቶች ጀማ የምትሰበሰቡት እዛ ነው። ከዛ ወዲያችሁን ታወራላችሁ። አይ እንደዛ አይደለም። ፀጉር ቤት ችግሩ ምን መሰለህ? አንቺ ልጅ እኮ እንደው ሳልነግርሽ እኔ ፀጉር ቤት ገብተህ ታውቃለህ እንዴ? ምንድን ነው እዚህ ነው ታረቀ አይደለም እንትን ነው። እኔ አሁን ፀጉር ቤት ሳታስበው ዝም ብለህ እስኪ ፀጉር የተሰራብህ ስትገባ ማለት ነው በቃ ጥፍር ተቃንዶ ወይ ጥፍርሽ ተሰሪ እስኪ ምናምን ፀጉር ቤቶች ባይዘው እንደዚህ ናቸው። ወይ ፀጉርሽ ካክስ ነበር አይደለ? በቃ ወይ ቢሆን ይልሻል እንደዚህ ቢሆንስ ይልሻል። በቃ ዝም ብለህ እኔ ፀጉራውን ለሴቶች ፀጉር ቤት ነው አይሆንም። አንተ ፀጉር አለ እንድትል ነው። ከዛ ባይዘው ወይ ፀጉሬ ማለት ነው ሁሌ እዚህ ጋር ነው ያለው። ዝም ሲያ ምንድን ነው የሚባለው? አይ ምን ሲያምን ሲያቀብጠኝ ነው እንጂ ማን ያረጨው ባይዘው ማን ያረጨው? እሺ እንሂድ ሰላም ቤት እንሂድ። ሳርገና እኮ እሷ ትምጣና አንድ ላይ እንሄዳለን ብዬሽ እኮ ነው። እሺ አረስ ነው በደርሽ ልምጣ እባክሽ። ይኸውልሽ ሰዓቱ ራሱ እየሄደ ነው። እኔ ምንም የማውቀው ታሪክ የለም። እሺ በቃ ተለበስ ደግሞ ቤቷ አባላሽባት በይ ቤት ሲቆሽባት አትወድም አይደል? አብሪኮ ነው ያበላሽብሽ ነው ማለት ትገለኛለች። እንደዚህ እሺ ተለበስ እህቴ ትልከማ እናንተ በቃ አቁሽ። አንተና ኢፌም ችግር አለባችሁ። ያኛው እንትን ሴት ሄደ ያኛው ትራሶቹ ምናምን የት ሄዱ? ሁለት ሶስት ብቻ ነው ያሉት። እሺ ትምህርት ልታው እንደ አንተ ክላስ ላቋርጠው እንደ እየደበረኝ ነው። ምን ሰሪ ገዛ የሆነ አስተማሪ ያስቸገረኝ አረጋ ወይ አንተ ምን ሆነህ ነው? አውሪኮ ወይኔ ምን ሆነህ ነው? አዎ አትዝናም ትንሽ ወደዚህ በእናትሽ እንዴ ጆኮ ተለምን ለምን ዝም ብለህ ምን ሆነህ ነው? ኡፍ ታይ ጂጂ ወደዛ ይጅልኝ ለምን ወዲህ ነው የሚሄደው? እሺ ጃንዴ ልቀመጥ። እሺ ነው ቁጭ በል። ወይኔ እንዴ ምን ሆነህ ነው አንተ ልጅ? የወንድ ነገር ነው አልገባሽም? አንቺ አልገባሽም? ትስቂያለሽ። እኔ ነኝ የተሰቃየው። የወንድ ነገር ስትለኝ አዎ የወንድ ነገር ነው። እናንተ ሴቶች አይገባችሁም። እንዴ አንተ ምን ሆነህ ነው? አንተ ምን ሆነህ ነው? የወንድ ነገር አትነካኪኝ። እና የወንድ ነገር ነው የምትለኝ? ወንዶችም ታዲያ ይታያቸዋል እንደ ሴት ብቻ እኮ ነው የሚሉት። እና ማለት የወንድ ነገር ነው ስትለኝ ሴት ጣሪ ወይ ቅርፈለ አቻኩ በስማ አውሪኮ ነው ያልገባኝ። የወንድ ነገር ነው ስትለኝ የወንድ ነገር ነው። አንቺ አይገባሽም። አራሳቂ ኧረ ይድራሽ ወንድ የወንድ ነገር ኤቭሪ ቪዲዮ ላይ የወንድ ነገር ብድር ቢይ አቀጥቀል ምን ሆነህ ነው ንገረኝ። ቆነጠጠኝ ዚፑ ቆነጠጠኝ። እንተኔና ምን ነው የሚያስቅሽ? እኔ እንደዚህ የታመሜ እየተንቆራጠጥኩ ነው የምትስቂው? እሺ በቃ በእናትህ ዝም በል እሺ። አይደለም እንዴት አድርገህ ነው የቆነጠጥከው? እኔ ቸኩዬ እኮ ነው እያወራሁ። ለምን ቸኩለህ? ለምን ደግሞ እንዴት እንደሚያማልቅባሽ ለምን እባክህ ዝም በል በቃ። ሳቄ ነው የሚቀርበኝ። ምን ልልህ ይችላል? እሺ ቀስ አድርገህ እንትን አታደርግም እንዴ አንተ? ሳይነናም እንትን ነው እያወራሁ ስለራስቸው እና ወሬን የምቀድመው እዚህ ነው ማስተካከል ያለብህ። ደግሞ እሺ ምን ላድርገው አሁን? ወይኔ እናቴ እንዴ እሺ ምንድን ነው የምትለኝ? እኔ ምን ላድርግ? በቫዝሊን አስለቅቀው
ያንሸራትተዋል። እኔ ካታፈርኩ እግዚአብሔርን አብርቃት ቀን የሆነ መርገብ ገበያ አርገፈልት ጋር አርገብ ጎ የወንድ ነገር ነው የምትለኝ። ታዲያ እንደዚህ ነው እንዴ? አንተ ላይ ያማል ነው ያማል ነው እዚህ ፖያዘኝ እና ያማል ነው ያማል ባከትቹ በቃ ከፈር እሺ እኔ አይደለም ቆይ እሺ ተስተካከል እሺ በቃ ተስተካከል አብርኩ እሺ ቀና ካልኩ እሺ ደውልለት የሆነ ነገር ያርግ ተይው ኢብራሂም ደውልለት ደግሞ በጣም ነው ያዘኝ። አሁን እኮ ይዞኝ እኮ ያውቃል። ቆርጦ ነው እንዴ? ምንድነው ምትለውልሽ? ዚፑና ዚፑ መሀል ይቆነጥጥሻል የሆነ ሰዓት ላይ ይይዛል። ከመቼ ጀምሮ ነው ዚፕ ለዚፕ ይቆነጥጣው? ቆነጥጣራ አንቺ ሴት ሆነሽ ነው። ምኑን ይቆነጥጥሻል? አንቺ ሴት ሆነሽ እኮ ነው። አረዲ ቻልኩ በስማማሪኩ ባከዘበ ይበው ነገር አጠራው። አሁን ቪዲዮ መስራት አለብን እንዴ? ረነ ቪዲዮ አልሰራም። የምረው እንደምታወራው እንዴ? እሺ ባክሽ ቀሰል ነገር ጽላት ነው አብሪኮ ሊምላርግሽ ለምን ምላርግ እሺ ናተደስ በቃ ከተነካከመኛ እሺ ቀሰፋ ላይ ቁጭ አርግ ተነስሽ ወይ ከተነሳሰው ያለው እንደዚህ እንደዚህ ነው ኡፍ እንደዚህ አራልኩ በእናትሽ ባሲል ለግባት ምንድነው? እሺ አሬ ምን ባሲል ነው ታወራው እንዴ? ረፍስ ማንበት አይልክም እኮ አሁን እሺ ኢብራሂም ወንድ ነው ቢያንስ ኢብራሂም ልጥራውና የሆነ ነገር እሺ ሆስፒታል እንሂድ። እሺ ሆስፒታል እንሂድ። አንተ ሆስፒታል እንሂድ እኮ ነው ቆጥተኝ የምትለኝ እንዴ? አልገባሽም አንቺ ሴት ስለሆንሽ ነው ጽጌ። ወይኔ ያማል እና አብሪ ምሬ ነው ያማል ያስማሙ ነው በደንብ ነው እና ያማል ትንሽ የዚህ እኮ ነው ቆነጠጠው ቆንጠጠ አልገባሽ ይኸውልሽ ይሄ ስስፓርት ነው እንደዚህ ትንሽ ካዝሽ ነው የሚያምሻ። እሺ ወደ ሳይችል ልክፈተው ዲራብ ከብስማን በእናና ሶፋ ላይ ገረን በለሽ እንዳርስ እሺ በቃ እንዴ እዝራው እንዲያዘው ነው እንደምትወድ ሰው የሚለው እንዴ መውለድ ይቀላል ይሄው ነው መውለድ ድረስ ጋር ነው። አሁን ቁጭ ካልኩ ደግሞ ልብሱ ጥረኝና ያመኛል። አልተላቀቀም እንዲያልኩ እንዴት ነው የሚላቀቀው እንደዚህ? ቆይ ልንገርሽ አሁን ይኸውልሽ ይሄ እንደዚህ ከሆነ ዚፑ እንደዚህ ነው ያዘኝ። ወይ ተነቀለ ይነቀልሻል ነበር ማለት ነው እንደዚህ ላስቆርጠው። እሺ ሆስፒታል እንሂድና አሁን ደግሞ እንዴት ነው ማሳያቸው ለዶክተሮቹ? ወይ ተለቀቅሽ ኤፍሬም እንድናርግበት ኤፍሬም ምን ያደርጋል? ዶክተር ነው እንደሱ አይደለም። አሁን ደግሞ ዶክተሮች ጋር ሂጅ እንትን ላሳያቸው ነው። እሺ ወንድም አይደል እንዴ ኤፍሬም ችግር አለው እንዴ? እሺ ቁጭ በቃ ስለለቀቀ ይቅርብኝ ሲጀመር ቆርጬ ነው መጣል ያለብኝ። ይሄ ምንም አይጠቅመኝም። አንቺ እኮ ነሽ ደግሞ እያወራሽኝ በቃ ምንድነው የሚያስክሽ? እኔ ምን ማሳውኩ ምን እንደምመጣጥ ነው የምታወራው? አሪፍ ወይ እሺ ቀሰል ቁጭ በሉ በቃ አራውሪኩ ምን ላርግ? እሺ ጸበል ላርግልህ እንዴ? ምን ላርግ ታዲያ? ጸበል ከለቅ ዚፑ ቆንጥጥ አረጭ ልጅ ነው ያልቻልኩት እና ምን ላርግ እንዴ? ይሄ ለሴቶች አይገባችሁም፣ ወንዶች ናቸው የሚገባቸው። አንቺ አይገባሽም። አንቺ እኮ ይዘሻል። እንዴት ነው ማቃቸው ወንድሞች እህቶች አይደለም እህት አይሆንም ማለት እኔ ምን ላርግ? ይሄ ህመም አይገባችሁም እናንተ ሴቶች ድሮ ጽጌ ወይኔ እኔ ግራ ገባኝ እኮ ነው። እሺ ምን ይሄን ነገር የሚያውቁት ወንዶች ብቻ ናቸው ወይ? ሁሉ ይዛችኋል ማለት ነው። እኔ አልገባኝም ማለት ነው። ሁሌ ነው እኔ ሁልሽ ከራሳሽው ይይዝሻል ነው ማለት እንዴ? ያብሪኮ ለምንድን ነው ደማ እሺ ቢያንስ እጁን ልቀቀው እንዴ? ከለቀኩትማ እኮ ይይዘኛል። እንደዚህ ገፍቼ እንደዚህ ካልያዝኩት ወይ ብረቱ እኮ ነው ያዘኝ። እሺ ቆርጣ ጣለው አንተ ሰው ምንም ቆርጣ ያማታል። ልጅ ለስንት ነገር እኮ ነው የምጠቀመው። እኔ መውለድ እፈልጋለሁ። ምን እፈልጋለሁ እንዴ? ሻው ምን ላድርግ በቃ ፍራጭ። እሺ እንትን ሲኝ ይሄ ማርገብገቢያ እንደዚህ ንፋስ ሲነካው ትንሽ ደስ ይላል። ሲቆንጥሽ ያማል እውነት ጽጌ። እሺ እንትን ሲኝ ማርገብገቢያ የሆነ ነገር ነው ማርገብገቢያ የሆነ ሳህን ነገር ምናምን
አንቺ እንዳታዩ ግራ ገባኝ እኮ ለምትሆነው አንተ ልትወስና ምንድን ነው ወንድ ልጅ ወልዳ መውለድ ይቀላል። እሺ ሆስፒታል መሄድ ካለብን ሆስፒታል እንሂድ። እሺ ሆስፒታል አሁን እንዴት ነው እኔ እንደዚህ ከፍቼ ማሳያቸው? እንዴ ማሳየት ነው የሚከብድህ ወይ አንተ መዳን ያለብህ? አዎ እንዴ ወይ እሺ ምን ታረግ ተጨነቀኝ እኮ ለምንድን ነው ማለት እንደዚህ እሺ እየለቀቀልህ ነው? ኧረ አይለቅም። ቅባት ቀብቼ ወይ ደግሞ ኧረ ምን ቅባት ነው የምታወራው ሰውዬ? እንዴ እሺ በቃ እኔ ልሄድ እንደዚሁ ነኝ። የት ሆስፒታል? እኔ አይደለም ቆይ እኔ እንደዚህ ብዬ እንዴት ወስዳለሁ? ኢፍሬም ደውል አንቺ አትጂ እኔ እሄዳለሁ። እዚህ እሺ ኢፍሬም ይምጣ ጠብቂያቸው አንቺ። ኧረ ብቻህን አትሄድ ባዶ የማይሆን ወሬ አታወራ በቃ ተይው ችግር የለውም አይቆርጡብኝም እኮ እና እንደዚህ ቢራ እንዴት ነው እኔ ቆይ አብሮ ይሄ ነው መጀመሪያ አይደለም ተረጋጋሽ ቆይ እሺ ይሄ መጀመሪያ ኢፍሬም ደውልለት እሺ ከኢፍሬም ጋር አብረን እንሄዳለን በቃ ኢፍሬም ኧረ በስመ አብ ለምንድን ነው የማያስፈልገው? አንተ ደግሞ ምን ይሆን ግን ኧረ አብሪኮ ተረጋጋ በቃ እሺ ዝም በል በቃ ጨነቀኝ ዛሬ ኧረ አብሪኮ እሺ በቃ ብዙ እሺ ተረጋጋ ነው ቁጭ በል ተቀለቀቀ አንተ ምን ይሆንኩ ነው ምን ያው ማረጋገጥ ይዘሽ ተመጫለሽ አሁን አላቃጠረኝ እኔ አረጋገጥ ይልከኝ አረጋግበውና አሁን ምን ነው ገረተው ቆንተ ጠይቁ ነው እና ስቀሽ ስሜት እንደዚህ አትቀዳም የምረት ቀልድ ወይ አርገው ከተካለ እዛ ጋር ምንድን ነው ይታይሽ ሰራ ተከለ ይሄ የወንዶች ነገር ነው አልገባሽ የምር ግን እኮ ይዛቅዝግ ይሆናል ጨነቀኝ እንዴ ምንድነው አይደለም ግራ ገባኝ እግዚአብሔርን ነው ቤተሰብ የኔ መራራጡስ ማርጋገቢያው እንትን ለማለት እንዴ ምን ተሻለ ምን አይደለም የሆነ ሆስፒታል ሚሉ አንተም አይደለም ቤተሰብ ይሄ ለምን ነው የሚጠቅመው? አሁን እስቲ ቆነጣጣችሁ ወንዶች ተራዱኝ። አሁን ንፋስ ስለነካው ምንም የሚፈጠር ነገር የለም። ግን ከመር ግን ይቆነጣጣል አታቂማ ያኔ ሰምቼ ማላቀም ዝም ብለህ ትክፋት እግዚአብሔር ይቆነጣጣል አልገባሽ ከሱ ጋር ማውራ ጉዳይ አለ ምረው ታውሪ ለምን አራሚ የማርኛ ሳልፍ ቆይ እየተካቢ ነው እና እንደዚህ አይደረግም። ካሜራ ተደብቋል። ጽጌ አሁን ብዙ የማይሆን ወሬም ላወራ ነበር ልቁረጥልህ እንዴ ነው ነበር ልትገላግለኝ ሰላም እንዲያገኝ ብቻ ቤተሰብ አግኝተናል። በቃ ተይ ወራታብሽ ፕራንክ ተደረግሻል። ተገኝተሻል አልተገኘሽ? አይሻኔ እኔ እንደዚህ ነኝሽ እኔ ዝም ብዬ ተገኝቻለሁ። እኔ ደግሞ በማደርገው አደርጋለሁ። ችግር የለብኝም። እንገናኛለን። እኔ መሰማሽ መስሎሽ ማረጋቢያ ይዛ እንኳን ያደረሳችሁ ያው በዓለም አልፏል። እኔ ከሳምንት በፊት ነው እንኳን ያደረሳችሁ ያልኳችሁ ውድ ቤተሰቦቼ። በዓል እንዴት ነበር? እኛ ጋር ደስ የሚል ጊዜ ነበር። በጣም ደስ ብሎናል። እንኳን አደረሳችሁ ብላለች። በቃ ቻው እኔ ልሂድ ነው ገና ላወራቸው ነው ምን እኔ ላወራ እንደዚህ የሚባል ነገር አይደለም። ቤተሰብ የኔ ልጆች ወዳቸዋለሁ። እሷን ተራራን ብላለሽ እንዳታማ ቻው